በተለይ ባለቤቴ ከተቀመጠችበት አልጋ አጠገብ አልፎ መጋረጃዎቹና መስታወቶቹን ያራገፈው የቦምቡ ፍንጣሪ። ነገር ግን የኦሜድላ አትሌት እንደመሆኑ የፖሊስ ሬዲዮ ፕሮግራም አዘጋጆች ይደውሉለታል። ለልጅ ስም ብናወጣላት ምን ይመስላል ይሉታል። የመርማሪዎችና ወንጀል ምርመራ ባለሙያዎች መበተን ለጉልበተኞችና ለሌቦች ነጻነት የሰጠበት ጊዜ ነበር። ጤና ይስጥልኝ ክቡራን ተመልካቾቼ እንደምን አላችሁ? ታዲያስ አቤል አለማየሁ ነኝ። በ1957 ዓ.ም በቀድሞ ስሙ ሲዳሞ ክፍለ ሀገር ሲዳሞ አውራጃ ያነሴ አርኬ ገጠር ገበሬ ማህበር ውስጥ ነው የተወለደው። ለወላጆቹ ስድስተኛ ልጅ ሲሆን ካያሞና በልጉዳ የሚሉ ሁለት ስሞች ነበሩት። በልጅነቱ አስተማሪ የነበሩት ያጎቱ ልጅ ሁሉንም ስም ሽረው ትምህርት ቤት ሲገባ በላይነህ አሉት። ስምን መልአክ ያወጣዋል እንደሚባልም የበላይ ሆነ። በላይነህ ዲንሳሞ እንደ አውሮፓውያን አቆጣጠር በ1988 በተካሄደው የሮተርዳም ማራቶን የገባበት 2:06:50 ለ10 ዓመታት ያህል የማራቶን ሪካርድ ሆኖ ቆይቷል። በዚህም በማራቶን ታሪክ ለረጅም ጊዜ የቆየው ሪካርድ ለመሆን ችሏል። በቀድሞ ጊዜ እግር ኳስ ተጫዋች ተከላካይና በረኛ የነበረው በላይነህ ዲንሳሞ በአንድ ወቅት ለትምህርት ቤት ሁሉ እስከመጫወት ደርሷል። ወረዳውን ወክሎ ለመጫወት በጣም እቅድና ፍላጎት ነበረው። ይህንንም አሳካ። ነገር ግን በሆነ ሰዓት ላይ ቅነሳ ይደርስበታል። ሲቀነስም በዚህ በጣም ይበሳጫል። መቀነስ አልነበረብኝም የሚል እምነት ነበረው። የተፈተነ ጽናት የሚል መጽሐፉ ላይም እንደጠቀሰው እንዲሁም በአንድ ወቅት ትርታ ኤፍኤም ኢትዮ ማራቶን የሚል ፕሮግራም ላይ አግኝተነው እንደነገረን ከሆነ በላይነህ ዲንሳሞ በእግር ኳሱ መቀጠልና ኮከብ መሆን በጣም ፍላጎት ነበረው። አንድ አጋጣሚ ግን የህይወቱን አቅጣጫ ለመቀየር ችላለች። በአንድ ወቅት በረኛ ሆኖ በሚጫወትበት ወቅት በትምህርት ቤት ከፍተኛ የጉልበት ጉዳት ይደርስበትና የወደቀበት ቦታ ላይ ድንጋያማ ስለነበረ ጉዳት ይደርስበታል። ከዛም ለረጅም ጊዜ በመታመሙ እግር ኳሱን መጫወትም ቀረ፣ ቤት ይውላል። ቀስ በቀስ እግሩ ማስታመም ይጀምራል። ግን አቅራቢያቸው ላይ ሕክምና ተቋም እንደዚህ አይነት ነገር አልነበረም። ሲዳሞ አውራጃ ውስጥ የፕሮቴስታንት እምነት ተከታይ ነው። ጸልይ ነበር አለ በወቅቱ። ቀስ በቀስም እግሩ እየተሻለው መጣ። ከዛም በእግር ኳስ ያላሳካውን ስኬት ወይም ደግሞ ትልቅ ደረጃ የመድረስ ፍላጎቱን በሌላ ስፖርት ስለማሳካት ያስብ ነበር። የስፖርት መምህሩም ስፖርት ማለት እግር ኳስ ብቻ አይደለም፣ በሌላ የስፖርት ዘርፍ ደግሞ ሊሳካልህ ይችላል ሲሉ መከሩት። ስለ አጭር ርቀት፣ ስለ መካከለኛና ስለ ረጅም ርቀት ሩጫ ነገሩት። ምን መሆኑንም አያውቅም ነበረ። ስለዚህ አጭር ርቀት ላይ አይሳካልኝም ብሎ ስላሰበ ትምህርት ቤት ለመድረስም ይሮጥ ስለነበረ 800 እና 1500 ሜትር ላይ መሮጥ ይፈልጋል። ከዛም ትምህርት ቤት ለመድረስ ያደረገውን የነበረው ትግል 800 ሜትር እና 1500 ሩጫ ላይ ሲገባ በጣም ተሳካለት። ወደ ትምህርት ቤት በሚጓዝበት ወቅት ምንድን ነበር የሚያደርገው? ከልጆች ወደ ኋላ ይቀርና ከነሱ ቀድሞ ትምህርት ቤት ይደርሳል። እነሱ በእርምጃ ይሄዳሉ፣ እሱ ግን በሩጫ ወደ ኋላ ቀርቶ ትምህርት ቤት ይደርሳል። ፍጥነቱ ማስገራሚ ነበር። ከዛ ትምህርት ቤቱን ወክሎ ተሳተፈ። በ800 በ1500 ሜትር በሁለቱም ርቀቶች አንደኛ ይወጣል። ከዛ ትምህርት ቤቱን ወክሎ ወረዳ ላይ ይወዳደራል። ወረዳ ላይ በ800 በ1500 ሜትር ሁለተኛ ይወጣል። አንደኛ ወጥቶ የቀደመው አንድ ሯጭ ነበረ፣ በጣም ጎበዝና በወቅቱ ታዋቂ ነበር ይለዋል ይህንን ሯጭ። ከዛም ወረዳ ላይ ወክሎ ይሳተፋል። እንዲህ ያለው የሩጫ ህይወቱ በእግር ኳስ አለመሳካት እልህ ተጋብቶ በሌላ ስፖርት መስክ ለማምለጥ ወይም ደግሞ የህይወት መንገዱን ለማስተካከል የመረጠበት ጥረቱ እዚያ አድርሶት የማራቶን ባለ ሪካርድ እስከመሆን ያበቃው ትልቅ ሯጭ ለመሆን ችሏል። ከበረኝነት የተነሳው ታላቁ አትሌት በላይነህ ዲንሳሞ በዓለም አቀፍ ደረጃ የተዋጣለት ማራቶኒስት እስከመሆን በቅቷል። ስሙ በጊነስ ቡክ ኦፍ ሪካርድስ ላይ ለመስፈርም ችሏል። እንዲሰፍርም ያደረገው ዋና ምክንያትም ሮተርዳም ማራቶንን ለ4 ጊዜ ማሸነፍ በመቻሉ ነው። ሶስቱን በ1987 በ1988 እና በ1989 በተከታታይ በማሸነፍም የተለየ ያደርገዋል። አራተኛውን ደግሞ ከ7 ዓመታት በኋላ በ1996 ዓመተ ምህረት ሮተርዳም ማራቶንን ማሸነፍ ችሏል። በዚህም ለ4 ጊዜ ያህል ሮተርዳም ማራቶንን ያሸነፈ ብቸኛው የምድራችን ሯጭ በመሆኑ በጊነስ ቡክ ኦፍ ሪካርድስ ላይ ስሙ ለመስፈር ችሏል። በዚህ መሰረትም የሮተርዳም ማዘጋጃ ቤት የበላይነህ ዲንሳሞን የእግሩን ዳና ከማዘጋጃ ቤቱ ፊት ለፊት ለማስቀመጥ ችሏል። ይህም ትልቅ ክብርና ማስታወሻ ነው ለአትሌቱ። በነገራችን ላይ የበላይነህ ዲንሳሞ ህይወት በአንድ ዓመት ውስጥ ነው በከፍተኛ ሁኔታ ሊለወጥ የቻለው። አስገራሚ ነገሮችንም ዓመት በማይሞላ ጊዜ ውስጥ ማሳካት ችሏል። ሪካርድ በሰበረበት ዓመት እንደ አውሮፓውያን አቆጣጠር በ1988 ዓ.ም ማለት ነው ትዳር ያዘ። ምክትል መቶ አለቃ ማዕረግ አገኘ።
ኮተቤ አካባቢ ቤት ገዛ። ሴት ልጅ ተወለደችለት። የማራቶን ሪከርድ ባለቤት ሆነ። የዓለም ክብረ ወሰን በመጨበጡም የዚችን የመጀመሪያ ሴት ልጁን ስም ክብረ ወሰን ሊላት ችሏል። ክብረ ወሰን የሮተርዳም ማራቶን 25ኛ ዓመት ሲከበር በላይነህ ዲንሳሞ ተጋብዞ ነበር። ከባለቤቱ ጋር ነበር የተጋበዘው። ባለቤቱ ግን በተደጋጋሚ ጊዜ ወደ ሮተርዳም በመሄዷ ልጄ ነች ማሄድ ያለባት ብላ እድሉን ለልጇ አሳልፋ በመስጠቷ ክብረ ወሰንም በቦታው ተገኝታ ሮተርዳም ማራቶን ላይ ማለት ነው ከበላይነህ ዲንሳሞ ጋር በመሆን ጥሩ ጊዜ አሳልፋ ተመልሳለች። በላይነህ ለመጀመሪያ ጊዜ ለሴት ልጁ የሰጣት ስም የምስራች የሚል ነበረ። ነገር ግን የፖሊስ የኦሜድላ አትሌት እንደመሆኑ የፖሊስ ሬዲዮ ፕሮግራም አዘጋጆች ይደውሉለታል። ለልጅህ ስም ብናወጣላት ምን ይመስላል ይሉታል። ፈቃደኝነት ይገልጽላቸዋል። ከዛም በስልክ አድማጮች እየደወሉ ስም ይመርጡ ነበር። የተለያዩ ስሞች መጡ። አንድ አድማጭም ክብረ ወሰን ብሎ ነበር። ከዛ በተረፈ ታማኝ በየነ፣ ማሞ ወልዴና መልካሙ ተበጀ አርቲስቱ ክብረ ወሰን መሆን አለባት የልጁ ስም ስላሉ በጠቅላላ እንግዲህ ድምር ማለት ነው ክብረ ወሰን የሚለው ስም ጸንቶ የመጀመሪያ ልጁ ስም ክብረ ወሰን ለመሆን ችሏል። የበላይነህ ዲንሳሞ የማራቶን ሪከርድ እንግዲህ ለ10 ዓመታት ያህል በሪከርድነት በእጁ ቆይቶ ነበረ። ከዛም በ1998 እንግዲህ በተካሄደው የበርሊን ማራቶን ሮናልዶ ዳኮስታ የተባለ ብራዚላዊ አትሌት ይህን ሪከርድ ለማሸነፍ ችሏል። በጣም በሚገርም ሁኔታ ይህ አትሌት ከዚህ በፊትም ሆነ ከዛ በኋላ የማራቶንን ውድድር አሸንፎ አያውቅም። ጋሚ ሳያሳካ ነው ከአትሌቲክስ ዓለም የተሰናበተው። አንዳንዴ እንደዚህ ሪከርድ መጥተው የሚሰብሩ አትሌቶች አሉ። አንዴ ያን ሪከርድ ይሰብራሉ። ከዛ በኋላ ግን በትራክ ውድድሮችም ሆነ በመንገድ ውድድሮች ላይ ዳግመኛ ስማቸውን ሳንሰማ ከሩጫ ዓለም እስከ መገለል ይደርሳሉ ማለት ነው። ሮናልዶ ዳኮስታ የተባለ ብራዚላዊ አትሌትም ዳግመኛ የማራቶንን ድል ሳያሳካ በዛው ከሩጫ ዓለም ለመገለል በቅቷል። በ1988 ዓ.ም የተካሄደውን የሴውል ኦሎምፒክ ለመካፈል ተስፋ አድርገን ተዘጋጅተን ነበር። በብዙዎች አስተያየት እኔ በውድድሩ የማሸነፍ እድል እንዳለኝ ተገምቶ ነበር። ለጥሩ ውጤት ደግሞ ብቃት ወሳኝ እንደመሆኑ መጠን እኔም የዓለም ክብረ ወሰን የሰበርኩበት ጊዜ ሆኖ ለኦሎምፒኩ ለመወዳደር 4 ወር ብቻ ይቀረኝ ነበር። ብዙዎችም በላይነህ ቢሳተፍ ያሸንፋል የሚል ግምት የሰጡት ከዚህ በመነሳት ነበር። በዚህ መካከል ሰሜን ኮሪያ ይህንን ኦሎምፒክ ከደቡብ ኮሪያ ጋር በጥምር ለማዘጋጀት ያቀረበችው ጥያቄ ተቀባይነት አላገኘም። ስለዚህም አገሪቱ እንደማትሳተፍ አስታወቀች። የሚገርመው ግን ዋናውን ኮሚኒስት ሶቪየት ህብረትን ጨምሮ ቻይናና የምስራቅ አውሮፓ ሀገራት ህብረት ዓለም አቀፉ የኦሎምፒክ ኮሚቴ ያቀረበላቸውን ጥሪ ተቀብለው በውድድሩ ሲሳተፉ ኩባ፣ ኢትዮጵያና ኒካራጓ ብቻ ሰሜን ኮሪያን ደግፈው ቀሩ። ስለዚህ በሴውል ኦሎምፒክ የኢትዮጵያ ቡድን ሳይካፈል ስለቀረ እኔም የሴውል ኦሎምፒክ እድል አመለጠኝ። እያንዳንዱ የኦሎምፒክ ውድድር ከ4 ዓመት በኋላ ስለሚመጣ ለአትሌት ወይም ለስፖርተኛ ወሳኝ ነው። እንኳን 4 ዓመት 1 ዓመት ራሱ በጣም ትልቅ ዋጋ የሚሰጠው የጊዜ ርቀት ነው። በዚያ ሁኔታና በምቹ ጊዜ ብንወዳደር ለኔም ለሀገሬም ጥሩ በሆነ ነበር። ይሁን እንጂ በጊዜው የተወሰኑ ሰዎች ስፖርቱን ከፖለቲካ ጋር ስላያያዙት ኢትዮጵያ በሴውል ኦሎምፒክ አልተካፈለችም። ቀጥሎ የነበረው ባርሴሎና ኦሎምፒክ ነበር። ለዚህኛውም ውድድሩ ሚኒማም አምጥቼ የኦሎምፒክ ቡድን ውጭ ሆኜ ሆቴል ገብቼ ነበር። በወቅቱ ግን እንኳን ተወዳድሬ ላሸንፍ ይቅርና የኔና የቤተሰቤ ውሎ የማደር ዋስትና ያጣሁበት ሁኔታ ተፈጠረ። ለጊዜው ካልታወቁ ሰዎች የ50,000 የኢትዮጵያ ጥሬ ብር ወይም 1,000 የአሜሪካን ዶላር እንድትሰጠን ይሁን፣ ይህን ካላደረክ አንተንም ቤተሰብንም እንገዳለን፣ እናጠፋቸዋለን የሚል ማስፈራሪያና የዛቻ መልእክት ደረሰኝ። በዚህ ወቅት ኢህአዴግ ገና ስልጣን መያዙ ስለነበረ የቀድሞ የፖሊስ ሰራዊት ተበትኖ ነበር። በመሆኑም የከተማ ጥበቃ ሁሉ በስርዓት ካለመኖሩም በላይ መከላከያም ቢሆን ስለፈረሰ የነበረው የኢህአዴግ ሰራዊት ብቻ ነው። ይህ አጋጣሚ በተለይም የአዲስ አበባ ፖሊስ አለመኖር፣ የመርማሪዎችና ወንጀል ምርመራ ባለሙያዎች መበተን ለጉልበተኞችና ለሌቦች ነጻነት የሰጠበት ጊዜ ነበር። በዚያ ላይ ቀድሞ ሰራዊት በየመንገዱ ጥሎት የሄደውን ቦምብና ሌላውን መሳሪያ ሁሉ የራሳቸው አድርገው ታጥቀውታል። በዚህ የተነሳ ገንዘብና ሀብት ያላቸው የሚሏቸውን ሰዎች በማስፈራራት ለመዝረፍ ጥቂት የማይባሉ የማፊያ ቡድኖች ተቋቁመው ነበር። የድፍረታቸው ድፍረት የአንዳንዶቹን ስም ያወቅኩት በተጻፈልኝ ደብዳቤ ላይ ስማቸው ተጠቅሶ ስላየው ነው። ደብዳቤውም የተሰጠኝ በስታዲየም ግቢ የጥበቃ ሰራተኞች አማካኝነት ሆኖ የተቀበሏቸውም ከፌዴሬሽን የተጻፈልኝ ወይም ከዘመድ የመጣ ደብዳቤ መስሏቸው ነበር። እነርሱም ለእኔ እንደሰጡኝ ከፍቼ ሳየው የተጻፈልን እኛ የነበልባል ቦምብ ብርጌድ ነን፣ ከላይ የተጠቀሰውን ያህል ብር ወይም ዶላር እንድትሰጠን እንፈልጋለን፣ ካልሰጠህን ግን እርምጃ እንወስድብሃለን የሚል ነበረ። ይህም ብቻ ሳይሆን ደብዳቤውን ከተቀበልኩ በኋላ ለተወሰኑ ቀናት ቆይተው
ለኔው ለራሴ በቀጥታ ስልክ በመደወል የላክንልህ ደብዳቤና ያስተላለፍነው አንድ መልእክት ደርሷል ወይ? ስለዚህ ያልነውን የብር መጠን ለመስጠት ተዘጋጅተሃል አሉኝ። እኔም መልሼ የምሰጣችሁ ምንም ገንዘብ የለኝም፣ በነበረኝ ብር ይህንን ቤት ገዝቼበታለሁ ብዬ መለስኩላቸው። እንግዲያውስ የተባልከውን ገንዘብ ካልሰጠህን መጀመሪያ አንተን ቀጥሎም ቤተሰብህንም ሙሉ በሙሉ የመግደል እርምጃ መውሰድ እንጀምራለን አሉ። መልሼም እኔ ትርፍ ገንዘብ የለኝም፣ እናንተ ግን እንዲህ ከፎከራችሁ ምንም ማድረግ አልችልም። የምናመልከው አምላክ እግዚአብሔር እኔና ቤተሰቤን ይጠብቀናል። እኔ የምሰጣችሁ ብር የለኝም ስላቸው ስልኩን በጆሮዬ ላይ ዘጉ። የማፊያዎቹ ቡድን እንደፎከሩት አንድ ቀን ከምሽቱ 2 ሰዓት በሚሆንበት ጊዜ ወደ ቤታችን የወረወሩትን ቦምብ እግዚአብሔር ስለከለለ መጀመሪያውኑ ያረፈው በመኖሪያ ቤታችን ላይ ሳይሆን ከቤታችን ፊት ለፊት በነበረው የጥድ ዛፍ ላይ ነበር። ፍንጣሪውም የቤታችንን መስታወት አራግፎ ውስጥ ድረስ ሲገባና መኪናችንንም ሲሰብር፣ ሁለተኛ ልጃችን ቤተልን ነፍሰ ጡር የነበረችው ባለቤቴ ትልቁ መኝታ ቤት ውስጥ ነበረች። እኔም ሳሎን ውስጥ ነበርኩ። ሕፃን ልጃችን ትንሿ ክብረ ወሰንና ዘበኛው አንድ ላይ ነበሩ። አንዱ መኪናችን ከቤታችን ፊት ለፊት ቆሞ ነበር። ሌላው የሽልማት መኪና በጓሮ በኩል ነበር። የወረወሩት ቦምብ ግን በቀጥታ በግቢያችን ውስጥ ሲያርፍ በመናፈሻው አትክልት ቦታ ላይ በነበረው በአንዱ የጥድ ዛፍ ላይ ወድቆ እርሷ ቀዘቀዘውና ፍንጣሪው ወደ ቤታችን ተበታተነ። የቤቱ መስታወቶችን በሙሉ ሲያረግፍ ግድግዳዎችን ሁሉ ቦዳደሰ። የቤቱንም በር ገነጣጠለው። የሚገርመው ታዲያ ፍንጥርጣሪው ከኔ አልፎ ግድግዳ ሲቦድስና ባለቤቴም ከተቀመጠችበት አልጋ ትይዩ መጋረጃዎችና መስታወቶችን ከጥቅም ውጪ ቢያደርግም የምናመልከው አምላካችን በተአምር እኛን ከሞትና ከጥፋት ታድጎናል። በእርሱ አምሳል ስለፈጠረን ባለቤቴንም አንድ ፍንጣሪ ሳይነካት እኔንም ምንም ነገር ሳያርፍብን ሁላችንም ተረፍን። ልጃችንም ብትሆን በጓሮ በኩል ከጥበቃ ሰራተኞቻችን ጋር ስለነበረች እግዚአብሔር እነሱንም ታደጋቸው። ትንቢተ ናሆም 1:7 እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትንም ያውቃል ተብሎ እንደተጻፈው እርሱ መሸሸጊያ ሆኖ ከብዙ ሞትና ጥፋት አዳነን። እንደ ወሮበሎቹ የጭካኔ ጥግ ቢሆን ኖሮ በከባድ ሕይወት ምስቅልቅሉ ስለምንገባ ይህንን የተፈተነ ጽናት የተሰኘ ሕይወት ታሪክ መጽሐፍ ቀርቶ በሕይወት መኖርም ባልቻልን ነበር። በተለይ ባለቤቴ ከተቀመጠችበት አልጋ አጠገብ አልፎ መጋረጃዎቹና መስታወቶቹን ያራገፈው የቦምቡ ፍንጣሪ እንኳን ሳይነካት በተአምር በመትረፏ እርሷ ጤነኛ ሆና ውድ ልጃችንን ቤተልን በሰላም ተገላግላ እርሷም አድጋ ለጋብቻው ማዕረግ በቅታለች። በተጨማሪ ቤቲ ለበርካታ ወጣቶች የእግዚአብሔርን ቃል የምታስተምር መጋቢ በመሆኗ እንደ ጠላት ሐሳብ ሳይሆን ነገሩ ተገልብጦ እንደ እግዚአብሔር ፈቃድ ጌታ ለሥራው ተጨማሪ በረከት አድርጓታል። በዚያ ሌሊት የደረሰበንን አደጋና ድንጋጤ በቀላሉ የሚተረክ ባይሆንም የፈረሰውን ቤትና የረገፈው መስታወት እያየን ሌሊቱን ሙሉ ምን ይፈጠር ይሆን እያልን ቁጭ ብለን አደርን። ከዚያ በኋላ በማግስቱ ለሚመለከተው አካል የደረሰብንን አደጋ በዕለት ሁኔታ አስመዝግበን ብናመለከትም የተደረገልን ምንም አይነት እርዳታ አልነበረም። ለምርመራ የመጣ እንኳን አልነበረም። የወቅቱ ወታደሮች ለስም ያህል ብቅ ብለው አዩና እንዲህ ነው ብለው ተመልሰው ሄዱ እንጂ ምንም ያደረጉት ነገር አልነበረም። በቤታችን ላይ የደረሰውና በሕይወታችንም ላይ የተሞከረው የማንረሳው በጣም ልብን የሚሰብር እጅግም የሚያሳዝን ነገር ነበር። በወቅቱ የሁሉ ችግር ሲደርስብን አይዞባይ አካል የሌለበት አስቸጋሪ ጊዜ ነበር። በዚህ በፈራረሰ ቤት ውስጥ መሆናችን መተያየ የሚሆን እንዴት እዚህ ታድራላችሁ፣ ውጡ፣ የሆነ ቦታ ግቡ ብሎ ሌላ የምክር ሐሳብ እንኳን ሰጥቶ ያበረታታን ማንም የመንግስት ኃላፊ አልነበረም። ከዚህም ሌላ እኔ በበኩሌ የሀገሬን ባንዲራ ከፍ ብሎ እንዲሰቀል ያደረግኩና የኢትዮጵያን ስም ያስጠራው መሆኔ እየታወቀ ቀደም ሲል መኖሪያ ቤት ስላልነበረ የመንግስት ኪራይ ቤት እንዲፈቀድልኝ ወይም በጊዜው ባገኘው ትንሽ ብር ቤት ለመስራት እንድችል መሬት እንዲሰጠኝ ደጋግሜ ማመልከቻ ጽፌ ባመለክትም በስልጣን ላይ ከነበረው የኢህአዴግ መንግስት ምላሽም ሆነ ድጋፍ የሰጠኝ አልነበረም። ይህ በእንዲህ እንዳለ በተለያዩ ሀገሮች ኢትዮጵያን ወክዬ በተወዳደርኩባቸው የኦሎምፒክ ውድድሮች ያገኘሁትን ሽልማት ጨማምሬና ገንዘብ አጠራቅሜ የገዛሁትን ቤት ወሮበሎች ቦምብ ወርውረው ባመለክትም ትኩረት ሰጥቶት ክትትል ባለመደረጉ ልቤን የሰበረ አሳዛኝ ክስተት ነበር ይላል በላይነህ ዲንሳሞ የተፈተነ ጽናት በሚለው መጽሐፉ። በአሁኑ ሰዓት ኑሮ በአሜሪካ ቦስተን ያደረገው በላይነህ ዲንሳሞ በቀድሞ ስርዓት ማለትም በኢህአዴግ ስርዓት እንግዲህ በአሜሪካ በሚካሄዱ ሰላማዊ ሰልፎች ቦስተን ላይ ብቻ ሳይሆን በተለያዩ ከተሞች በሚካሄዱ ሰላማዊ ሰልፎች
በባስም በአውሮፕላንም እየተጓዘ ከፊት የሚቀድም እንደ ተቃውሞ ምልክት ሁሉ ይታይ የነበረ አትሌት ነበረ። የተፈተነ ጽናት በሚለው መጽሐፉ ላይ ራሱ ለዚህ ስርዓት ያለውን ከረር ያለ የተቃውሞ አመለካከትም በመጠኑ በዚህ መጽሐፍ ላይም አስፍሮታል። ከግብ ጠባቂነት እስከ ዓለም አቀፍ ታላቅ የማራቶን ሯጭነት የደረሰው በላይነህ ዲንሳሞ በሮተርዳም ማራቶን 4 ጊዜ ካሸነፈው የማራቶን ውድድር በተጨማሪ በሞስኮ እንዲሁም በኦል አፍሪካን ጌምስ በኬንያ እና በጃፓን ፉኮካ በድምሩ 7 የማራቶን ውድድሮችን አሸንፏል። አንዴም ፉኮካ ማራቶን ላይ እየመራ ለአሸናፊነት የተጠበቀ ሳለ መንገድ ተሳስቶ ሁለተኛ ለመውጣት ችሏል። የአቢሳካ ኖሮ 8 የማራቶን ውድድሮችን በህይወት ታሪኩ አሳክቶ ነበር ለማለት ይቻልለት ነበር በላይነህ ዲንሳሞ። እንዲሁም በቶኪዮ ጃፓን በተካሄደ አንድ የማራቶን ውድድርም 3ኛ መውጣት የቻለ በጣም ጠንካራ የማራቶን ሯጭ ነበር። 2:06:50 ለ10 ዓመታት በእጁ ቆየ። ከዛም ሮናልዶ ዳኮስታ የተባለው ብራዚላዊ አትሌት በ2:06:05 ሪካርዱን ሰበረበትና የ10 ዓመት ታሪኩ በዛው ተደመደመ። በላይነህ ዲንሳሞ በአሁኑ ሰዓት ኑሮም በአሜሪካ ቦስተን ያደረገ ሲሆን የ3 ልጆች አባት ነው። ከባለቤቱና ከ3 ልጆቹ ጋር በአሜሪካ ህይወቱን ይመራል። የሃይማኖት ሰባኪ መሆኑ ይታወቃል። ሁለተኛ ልጁ ቤተልም እንዲሁ መጋቤ ነች። እሷም የሃይማኖት ስብከት የምትሰጥ መሆኗን በመጽሐፉ ላይ ተጠቅሷል። የቀኝ እግር ጉዳቱ ከእግር ኳስ ዓለም ያራቀውና ቀስ በቀስ ልምምድ በማድረግ እንግዲህ ትምህርት ቤት ድረስ በመሮጥ ሩጫ ጀምሮ እስከ ዓለም አቀፍ ትልቅ የማራቶን ሯጭነት መሆን የቻለው በላይነህ ዲንሳሞ ከሩጫ ዓለም የተገለለውም በትምህርት ቤት ህይወቱ በረኛ ሆኖ ሲወድቅ ጉልበቱ ላይ ተጎድቶ የነበረበት ጉዳቱ ዳግመኛ ተነስቶበት ማገገም ባለመቻሉ በዛው ነው ከሩጫ ዓለም እንግዲህ የተገለለው። ግን ታሪክ መቼ የማይረሳው 2:06:50 ለ10 ዓመታት በሪከርድነት የቆየ ታሪኩ ዘላለም ይነሳል ማለት ነው። ለ10 ዓመታትም የማራቶን ሪከርድን በእጁ ያቆየ ብቸኛው የፕላኔታችን ሰው በላይነህ ዲንሳሞ ነው። በአሁኑ ሰዓት የማራቶን ሪከርድ እንግዲህ 2:00:35 ካልቪን ኪፕቱም በህይወት በአሁኑ ሰዓት የሌለ ኬንያዊ ሯጭ ነው። በሱ እጅ ነው እንግዲህ የሚገኘው ማለት ነው። እንግዲህ በቅርብ ዓመታት የማራቶን ሪከርድ ከ2:00 በታች ይገባል ወይስ አይገባም የሚለውን ይህ ኬንያዊ አትሌት ይጠበቅ ነበር። ግን በአጋጣሚ መኪና አደጋ ህይወቱ ለማለፍ ችሏል። በላይነህ ዲንሳሞን ትሪቢዩት ያረኩበት ያስታወስኩበት እንግዲህ የዛሬው ቪዲዮ በዚሁ ያበቃ። በሌላ ጊዜ በሌላ ቪዲዮ ዳግመኛ ሌሎች ኢትዮጵያውያን አትሌቶች፣ ኢትዮጵያ ታዋቂ ሰዎች፣ አርቲስቶች፣ ታላላቅ ነገሮች ለዚች ሀገር ያደረጉ ሰዎችን ፕሮግራም ላይ እንግዲህ ትሪቢዩት እናደርጋለን። መልካሙን በመመኘት በዚህ የምሰናበታችሁ አቤል አለማየሁ ነበር። ይህን ቻናል ላይክ፣ ሰብስክራይብ በማድረግ እንድትከተሉኝ ጋብዛለሁ። በሌላ ቪዲዮ በቶሎ መለሳለሁ። እስከዛው ሰላም።